አቤት። ምንድን ነው? ምን? የኔ ንግስት ምን ሆነች? መሬት ላይ? የት? እሺ እሺ፣ በቃ እመጣለሁ። መጣሁ። እባክህ ልጅ ትንሽ ጊዜ ስጠኝ፣ እኔንም ተረዳኝ። ግን ስንት ጊዜ ተረዳሁሽ እኮ። እንዴት አደራችሁ? እንዴት አደርሽ? እንዴ ኤፍራታ የት ሄዳ ነው? ስትገባ እኮ አይቻት ነበር። ክፍሏ እኮ ሄድኩኝ፣ ክፍሏም የለችም። ኤፍራታ? አዎ ምን ነው ደነገጣችሁ? በረንዳ ላይ ሆኜ እኮ ስትገባ እኮ አየር ላይ ሰላም ብያት ነበር። ወይኔ ልጅ ገኒ ፈጣሪ እባክህ እርዳን። ገኒ ምን ሆና ነው እንዴ? ገኒ ቆይ ምን ሆና ነው? ኤፍራታ የሆነችው ነገር አለ እንዴ? ቤዚ ሂጂና በእናትሽ ዋንጭልን፣ ካልሆነ ሐኪም ቤት ይዘናት እንሄዳለን። እሺ አመጣለሁ። ንፋስ እንድታገኝ አድርጋት። ገኒ እባክሽን ንቂ። ቆይ የኤፍራታን ስም መጥራት አልነበረብኝም እንዴ? ቆይ ምንድን ነው የተፈጠረው? ቤዚ እባክሽ ማብራራቱን ተይና ሂጂና ዋንጭልን። ገኒ 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 ይሄ ምንድን ነው እንዴ? ለገለዋ እኮ አላልኩሽም በብርጭቆ አይበቃም እንዴ? እኔ ብርጭቆ የት እንዳለ እኔ በምን አውቃለሁ? ይሄንን ሳገኙ ይዤ የመጣሁት። እሺ ቀስ ብለሽ እዚህ ጋር ጨምሪ። ቤት ለምን አታጥቢ ነው? ገኒ ገኒ እባክሽ ተነሽ፣ አታስጨንቂን። ምናልባት እኛ እንዳሰብነው እኮ ላይሆን ይችላል። ምንድን ነው ባልተረጋገጠ ነገር ዝም ብሎ ፌንት መስራት? ቆይ ምንድን ነው የተፈጠረው? ምን እንደተፈጠረ ለምንድን ነው ማትነግረኝ? ገኒ ኤፍራታን ስም ስትሰማ እንደዚህ የሆነችው ለምንድን ነው? ኤፍራታ የሆነችው ነገር አለ እንዴ? አይ መትነቅ አይመስለኝም። በቃ ወደ ሐኪም ቤት ይዘናት እንሂድ። እሺ